حسد ምቀኝነት የነብይን ቤት ይረብሻል አባታቸውን አመጹ አላህንም አስቆጡ ወንድማቸውን ለሶቆቅ አዳረጉት حسد አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነብዩ አለይሂ ሰላቱ ወሰለም እውነተኛ መሆናቸውን አቡ ጀህል ያቃል ረሱል አለይሂ ሰላቱ ወሰለም ለሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በለሊት መጥቶ ያዳምጣቸው ነበር እውነተኛ መሆናቸውን ጠንቅቆ ያቅ ነበር አቡ ጀህል አንዴ በለሊት ወጥቶ ሲሄድ ቁረይሾች አዩት የቁረይሽ ያን ያደረጃጅ አንድ ንጉስ የለም በርካታ ንጉሶች ነው ያሉበት በአንድ ላይ በህብረት ነው የሚመሩት ቤተሰብ ሁሉም አላቸው ዘሮች ያዙት አንተ አቡ ጀህል በለሊት እየመጣ መሐመድን ለምን የምታዳምጥ አሁንም ድንገት ያልፋቸዋል መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት ስሙ ያኔ አበል ሐከም ይባላል የጥበብ አባት ነበር የሚባል እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጃሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት አንተ የጥበብ አባት ሆይ ማለት ነው መሐመድ ግን ትክክለኛ ነው እንዴ አሉት እውነትህን ንገረናል እውነት ልንገራችሁ አላው እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል አበሉ አበላን አዘመቱ አዘመትን አለበሱ አለበስን እኩል እንደ